ሰላም ሁላችሁም እንዴት ናችሁ? አሁን የምሰራው ቤዚክ የሆነ የጉርድ ቀሚስ ነው። የሚያስፈልገን ከርቭም ሆነ ማስመሪያ፣ ኖርማል ማስመሪያ፣ ሁለት አይነት ማርከር እና ሜትር ነው። ላይ በኩል 5 ሰንቲሜትር ወደ ታች ቲክ አድርጋለሁ። ወደ ጎን 5 ሰንቲሜትር በቁመቱ በኩል ቲክ አድርጋለሁ። ዌስት ላይኑን እንደዚህ ከዘጋ በኋላ በሊንጉዙ በኩል ስትሬት እንደዚህ አሰምራለሁ። የቀሚሱ ቁመት 75 ሰንቲሜትር ላይ ቲክ አድርጋለሁ በሁለቱም ሳይድ። ቲክ ያደረኩትን መስመር ስትሬት አሰምረዋለሁ። ከዌስት ላይን እስከ ሂፕ ላይን ያለው ቁመት 18 ሰንቲሜትር ነው። ሰንቲሜትር ላይ መስመሩን እንደዚህ ሂፕ ስፋት 94 ሰንቲሜትር ሲከፈል ለ4 23.5 ሰንቲሜትር ነው። በዌስት ላይኑ በሂፕ ላይኑ ጋር 23.5 ሰንቲሜትር ነው። እንዲህ ካደረኩ በኋላ እነዚህ ሶስት መስመሮችን ስትሬት አገናኛቸዋለሁ። የወገብ ስፋቱ 70 ሰንቲሜትር ሲከፈል ለ4 17.5 ሰንቲሜትር ላይ ሲደመር 2 ሰንቲሜትር 19.5 ሳንቲም ላይ ቲክ አደርጋለሁ። 2 ሰንቲሜትሩ የደርት ነው። 19.5 ሳንቲሜትርን ለ2 ሳካፍለው 9.75 ሳንቲሜትር ይመጣል። የዳርት ቁመትን ለማግኘት መሃል ላይ ቲክ አድርጋለሁ። ስትሬት 9 ሰንቲሜትር ወደ ታች ቲክ አድርጋለሁ። በጎን እና በጎን 1 ሰንቲሜትር ቲክ ያደረኩትን መስመር እዘጋዋለሁ። ሴንተሩ ላይ 2 ሰንቲሜትር ዝቅ እላለሁ። በፍሮንት ሳይድ ሂፑን በከርቭ ማስመሪያ እንደዚህ አሰምረዋለሁ። 2 ሰንቲሜትር ወደ ላይ እንዲህ ከፍ እላለሁ። ይሄንን ሂፑንና ይሄንን ዌስቱን ወደ ላይ 2 ሰንቲሜትር ከፍ እላለሁ። በሴንተሩ በኩል 2 ሰንቲሜትር ዝቅ ያልኩትን መስመር በዚህ መንገድ በዚህ አሰምረዋለሁ ከርቭ አድርጌ። ይሄ የፊት ለፊቱን ፍሮንት ፓርት ነው። 23.5 ሰንቲሜትር እግርጌው ጋር እንደዚህ ፖይንት አደርጋለሁ። ሂፑ ላይ 23.5 ሰንቲሜትር እንደዚህ ቲክ አደርጋለሁ። ዌስቱ ላይም የሂፑን ስፋት ቲክ ካደረኩ በኋላ እነዚህ ሶስት መስመሮች እርስ በራስ አገናኛቸዋለሁ። እንደዚህ አሰምረዋለሁ። ቀጥል 17.5 ሳንቲሜትር ላይ የባኩን የምጨምረው 3 ሳንቲሜትር ነው። ፍሮንቱ ላይ 2 ሳንቲሜትር ነው ፕላስ ያደረኩት የዳርቱን። ይሄ ደግሞ 20.5 ሳንቲሜትር ይሆናል።
20.5 ሳንቲሜትር ላይ ቲክ አድርገዋለሁ። እንደዚህ 20.5 ሳንቲሜትር ሲካፈል ለ2 10.25 ሳንቲሜትር ላይ ሴንተሩ ላይ እንደዚህ ምልክት አድርጋለሁ። የፍሮንት የዳርት ቁመቱ 9 ሳንቲሜትር ነው። የባኩ ደግሞ 14 ሳንቲሜትር ይሆናል። 14 ሴንቲሜትር እንዲህ ኮረድኩ በኋላ 1.5 ሳንቲሜትር ላይ ቲክ አድርጋለሁ። በሁለቱ ሳይድ አንድ ላይ 3 ሳንቲሜትር ይሆናል። ከግራና ከቀኝ እነዚህን ቲክ ያደረኳቸው መስመሮች በዳርት በዚህ አሰምረዋለሁ። ፍሮንት ላይ 2 ሳንቲሜትር ዝቅ ብያለሁ። ባኩ ላይ 2 ሳንቲሜትር ዝቅ አይደለም። በሂፕ ሳይድ ግን 2 ሳንቲሜትር በሁለቱም ሳይድ እኩል ከፍላለሁ። ሲፋርት 2 ሳንቲሜትር ናት። እንደዚህ በሁለቱም ሳይድ ይህንን መስመር እንደዚህ ከስር በባኩ በኩል ለእግር ፓዲ ስለሚሆን ማስተላለፊያው 20 ሳንቲሜትር ከታች ወደ ላይ ቲክ አድርጋለሁ። ስፋቱን 4 ሳንቲሜትር ቲክ አድርጋለሁ። እነዚህ መስመሮች ቲክ ያደረኩትን መስመር እንደዚህ አሰምረዋለሁ። አሁን ዚፕ ያስፈልገዋል። ለዚፕ 2 ሳንቲሜትር ይበቃኛል። 2 ሳንቲሜትር ላይ ቲክ አድርጋለሁ እስከ ታችኛው ድረስ። ይህንን መስመር ቤቱን በዚህ አሰምረዋለሁ። ይሄ ዚፕ ፓርት ነው። ዚፕ ይሄ ደግሞ ተላላፊው ፓርት ነው። ይሄንን ይመስላል። ከስር የስፌት 3 ሳንቲሜትር ወረድ እላለሁ። ባክና ፍሮንቱን አንድ ፓተርን ላይ አለቀ። የፍሮንት ፓርት ታይምስ 1 ነው የሚሆነው። ፎልድ ስለሆነ በታጠፈ ጨርቅ ላይ የሚሰራው። ፎልድ በታጠፈ ጨርቅ ላይ ነው የሚዘረጋው። ይሄንን ፓተርን እንቆርጠዋለሁ መለያየት ስለሚኖርብኝ። ይሄ ባክ ፓርት ነው። ታይምስ 2 ነው የሚቆረጠው። ባክ
ሰንቲሜትር ወደታች የሪኮት ፓርት ላይ እንደዚህ ቆርጬ አወጣዋለሁ። ፍሮንት ፓርት ፎልድ ነው የሚቆረጠው። ባክ ፓርት ደግሞ ታይምስ 2 ነው የሚቆረጠው። የጉርድ ቀሚስ ይህንን ይመስላል። አመሰግናለሁ። የምትፈልጉትን የፓተርን አይነት በኮሜንት ላይ ያሳውቁኝ። በጣም አመሰግናለሁ። ቤተሰብ ሁሉ